subscribe. ባላይሽ ራሱ ደስ ይለኛል። ናዚህ ጋር እንደማለ ሰላም ሰላም፣ የኔ ቻናል ተከታታዮች እንዴት ከረማችሁልኝ? ዛሬ እንግዲህ ከቃልና ታሩታና ከይዛና ምን አንቺ ምን ማሽ እንግዲህ ቤተሰቦች ተካተኩ ጥያቄ ተጠይቃቸዋለሁ። ሩታይ እንዴት ገና በሚጠሉኝ ፊት ገና በጣም ደህና ሆኗል። እግዚአብሔር ይመስገን። ይብላኝ ለክፉ ደህና። እሺ እንግዲህ ዛሬ አንዳንድ ጥያቄዎች አሉ ከቤተሰቦች ይመጡና እነሱን ጥያቄዎች ጠይቃቸዋለሁ እና አንድ ላንቺ ጠይቅሽ አንተ ነው ማለት ነው። እኔ ስለተማርኩ ችግር የለውም። ጠይቅ ፊዚክስን ኬሚስትሪ ምናምን ነው ጥያቄ። አይ ጠቅላላ እውቀት ባል ነገር አለ። ትምህርት ጋር አታገናኝሽ። ስላልተማረች ነው እስካሁን አንድ ጥያቄ ምትካሽ ሁለት ከባድ ለመጀመሪያ ራሳችሁ ኦኬ እሺ እኔ እንዴ ያቆኛል ሲጀምር ማስተዋወቅ አቆኛል ኮኒ ማይጠበቅብኝ በቃ ዝም ብላ ካላወቁ ታወቁ ዝም በል። እኔ ከራሳችን ቢሄ ነው እንጂ ሌላ አይደለም። ሩታ ካራክተር ስሟ ነው። ጌታ ሆይ ሩታ ቃል ኧረ በኢየሱስ ኧረ ምን እሺ ወደ ጥያቄው ልግባ። ሩታ ቃል እሺ ወደ ተማላይ የትወና ፍቅር ስላለኝ ሲጀምር ለምን አብረክ ትጠይቀኛለህ? ለብቻ ጠይቅ። አይ ውሸት ስለሆነ እኮ ነው። የትወና ፍቅር ስላለኝ ነው ተዋናይ። እሺ አትሽ ዝም ብዬ ነው የገባሁት። ቲክቶከር ነው ሲጀምር እኮ እንደዚህ ግን አዳሽማልሻለሁ ነው። እሺ የመጀመሪያ ሰዓት አደይ ትንሿ አንተ ራስህ እኮ ትንሿ ነህ። አዎ በጣም ደስ የሚል ስራ ነው። ስራዬን በጣም ነው የምወደው። ኦኬ እሺ እስካሁን ከተጫወታችኋቸው ካራክተሮች የምትወዱት ካራክተር? የምወደው ሩታን። እሺ ነስ ይጣላችሁ ቹቹ አሁን ሲጀመር ነው የሰራሁት ቹቹ በቃ። እሺ አንድ አዲስ ድራማ ቢመጣላችሁ እንዴት ተመጣጣች? አዲስ ድራማ ቢመጣላችሁ ማለት ነው እና እሱ እንዴት ትዘጋጁበታላችሁ? ማለት ነው ከገጸ ባህሪ የተቀየረ አሁን ጅል አይደለች አይ ካራክተሩ ላይ እያየከው ነው ይተሳደብልኝ ሲጀመር እኔ አንቺ ምን ሆናችሁ መስራት ፈልጋላችሁ እንዴ? ኦኬ እንደዛ ነው። እኔ ምን ሆኜ መስራት ፈልጋለሁ መሰለሽ? ነው እኮ ነው በቃ ሞኝ ምስኪን አሁን ለምሳሌ ሌላ መሰናበት ቦታ አለ። ኦኬ ስለዚህ ምስኪን በጣም ጥሩ ምናምን ያሳመምታል። እውነተኛዋን ቃልን በአስተዋለ መውጣት ፈልጋለሁ። ለዛ ነው ኢዛና እስካሁን ከሰራችሁ ስራዎች በጣም አስደንጋጭ ያጋጠመ ገጠመኝ አለ? መናገር አይጠበቅብኝም። ካሜራ ማነች ይሄ ውሻ በጣም እሺ ሲባል አላውቅም ነበር። የመጀመሪያ እስቲ ሲለኝ ጮክ ብዬ እናገራለሁ። ፕሬም ላይ መስለኝ ነበርና በጣም ነበር ያፈርኩት። ኧረ እኔ ሲጀምር ብዙ ነው ያለኝ ስለምጮህ ሁሉንም እንደተዋረድኩ ዛናስቲ። እሺ ለሁለታችሁ ማለት አይደላችሁ እስካሁን ከተሰሩ ፊልሞች ገጸ ባህሪ የምትወድ ገጸ ባህሪ አለ? እንዴት አይኖርም? እሺ እሱን ታውቁ ተባሉ ገጸ ባህሪ ማለት የምፈልገው እኔ የሰዓትን እንደዚህ ቡይሌ ከባባ ጋር ሰራችሁ። እሺ ባባ ደስ ይለኛል። እነሱን ማለት ፈልጋለሁ። ሁሉንም እሱ ደምር ሁሉንም ምንም ሆኖ መስራት ይችላል አይደል? አሁን ድራማ ላይ መስራት ነው። አክሽን፣ ኮሜዲ፣ ድራማ የትኛውን ብትሰሩት ይችላል? እኔ ኮሜዲ ይመቸኛል። ኮሜዲ ቢሆን ደስ ይለኛል ከይዛና ጋር ካልሆነ ነው ካልሆነ ጋርሽ አንተም ኮሜዲ ነው የሚመችኝ? አንቺ ክፉ ነው መሆን ፈልገው ማለት ነው ከፉ ታዲያ አክሽን ያለበት ነው መስራት ፈልገው? አዎ ምን ሀገራት ሀገር ውስጥ አክሽን ሳይሰሩ ተዋናዮች ማን አላቸው?
አለ ሀገር ውስጥ ሰራ። አዎ ለምሳሌ ግሩም የሚያዝ ብዙ አክሽኖች ሰርቷል። ወይኔ ደስ ደግሞ እንዳይሰሩ አላቅም ይሻላል። እሺ ለወደፊታችሁ ምን አይነት አዲስ ፕሮጀክት ታመጣላችሁ? በጣም ብዙ ለምሳሌ አረስ ሲጀምር እቅድ አይነገርም። የሰው ፕራይቬት ነገር ለምን ትጠይቃለህ? እሺ አንተስ ወደፊት ምን አይነት ፕሮጀክት ያሰብኩት? እግዚአብሔር ያስብልኝ። እኔ አላስብም እና አክተር ባትሆኑ ምን ትሆኑ ነበር? ወያላ እኔ ቲክቶከር ስለምሞክር አክተር ባልሆን አክተር ሆን ነበር። እንግዲህ ዛና ጥሎሽ ሄዷል በስራ ምክንያት። ለአንቺ ግን አሪፍ ጥያቄዎች አሉ። ጥያቄዎች አንዱ በልጅነትሽ ስታስቢያቸው የነበራችሁ ህልሞች ለማወቅ ያክል ከሆነ ለኦዲየንስ ለአንተ ሳይሆን ለኦዲየንስ ከሆነ ችግር የለም። በልጅነቴ አልሜ የነበረው አንደኛ ሳያት ደምሴ መሆን ነበር የምፈልገው ድሮ። ሁለተኛ አርቲስት ማለት በቃ አክተር በጣም በቃ አለ አይደል አክተር መሆን ነው የምፈልገው። በጣም ነው የምፈልገው። ከዛ ደግሞ ሶስተኛ ደግሞ በቃ ልክ ስኬታማ መሆን። እግዚአብሔር ይስጥልኝ። እሺ ራስሽን በሶስት ቃል ግለጪ ብትባል እንዴት አድርገሽ ትገልጫለሽ? ቃል በሶስት ቃል ብቻ ፍቅር ላይ ፍቅር ከካሜራ በኋላ እንትን ይለኛል ይሰማል። እና አንዳንድ ምቀኞች እያሉ ከፍታ ላይ ትወጣላችሁ ሁላችሁ። አንዳንድ ክፎች እያሉ በጣም እናድጋለን። አንዳንድ ሴጣኖች እያሉ እንለወጣለን። እኔማ በኋላ በደንብ በኋላ ትመለሳለች። እሺ እንታይ ወይ አለቀ። ኧረ አላለቀም። እየመረጥኩልሽ ነው ለአንቺ የሚሆን ጾመኛ ነሽ? በምትሰራቸው ስራዎች ውስጥ ማለት ነው ሂሮ ሆነሽ ታውነሽ ወይም ደግሞ ኮሜዲ ምናምን ነገር ሰርተሽ ታውነሽ መጨረሻ ላይ ከስራ ስትደርሺ ምን ማድረግ ያስደስትሻል? ብዙ ነገር ለምሳሌ ቶሎ ወደ ቤት እንደሚሄድ ሳስበው ደስ ይለኛል። ወደ ቤት ስትሄድ ስራ ጨርሼ ወደ ቤት ስሄድ ደስ ይለኛል። ድሮ ትምህርት ቤት ስንባረር ስንወጣ ደስ ይለኛል። ስንወጣ ስንጨርሰን 9 ሰዓት ላይ ደስ ይለኛል። ከዚህ በፊት የሆነ ጥያቄ ጠይቄ ነበርና ሰኔ መጨረሻ ላይ ሰኔ 30 ገጠመኛለሽ? የለኝም ማርያምን የለኝም። እኔ ስጀምር ጎበዝ ተማሪ ነኝ። ስለዚህ ሰኔ 30 አላለቅስም። ልክ እንደ አንዳንዶቻችሁ ልክ እንደ ካሜራማናች እየቀረጸች ሼክ እንዳታደርግም። ከካሜራ ፊት አክሽን ተብለሽ ጀምረሽ የረሳሽው ቃል የሚያስቅ ነገር አለ? ስህተት የሚል ፊልም አለ እና እሱ ላይ እየሰራ ከዛ አባቷ በጣም ነው እንትን የሚላት ህይወት የምትባል ካራክተር ናት እና አባቷ በጣም ነው እንትን የሚላት የሚገፋት። ከዛ ብር በጣም አስፈልጋት ምናምን ነገር እና ብር ስትጠይቀው እባክህን አባቴ ለሊት 8 ሰዓት ምናምን ነው እየቀረጽን ማለት ነው። ከዛ እባክህን አባቴ ትንሽ ብር ስጠኝ ምናምን ትለዋለች። ከዛ ህይወት እኔ ደግሞ ምን አልኩት? እባክህን አባቴ አንድ ብር ስጠኝ አልኩት ማለት። ከዛ በቃ ካሜራማኑ ራስ በቃ ወጣኝ። ለሰዓት በጣም በቃ ደንግጠን ነበር፣ አስቆን ነበረ። ድካም አለ፣ የስራ ድካም አለ። እባክህን አባቴ አንድ ብር ስጠኝ አልኩት። የድሮን ያው ነው። እሺ የራስሽን ፊልም ስታይ ምን አይነት ነገር ይሰማል? የራሴን ፊልም ሳይ ደስ ይለኛል። ምን አይነት ስሜት ይሰማሻል? ከእሱ በላይ እንትን ኦዲየንስ
የሚወዱኝ ሰዎች ምናምን ደስ ይላል ማለት ሪስፔክታቸው ምናምን በጣም ደስ ይላል። ኦዲየንስ የመጨረሻ ጥያቄ ልጠይቅሽ እና እዛ ለቤተሰቦቼ ነገር ታስተላልፊልኛለሽ። ይሄ አሁን ከሰራሻቸው የተለያዩ ድራማዎች መካከል ከሰው የተለየ ስጦታ ወይም ደግሞ ከሰው የተለየ ነገር ተነግሮሽ ያውቃል? አሁን የሰራሻቸው ስራዎች አሉ አይደል? እነሱ መካከል አድናቂዎች አሉ ይባሉ እና ከእነሱ መካከል የተለየ ስጦታ ወይ ደግሞ የተለየ ቃላቶች ነገር ጊዜ አለ? አራው እንዴ በጣም ብዙ በጣም ከማልጠብቀው ሰው እንደውም ማን እንደሆነ አልነገርም፣ ግን በቃ እንትን ጎበዝ ነሽ አንቺ ምናምን አይነት ነገር ተባልኩና በጣም ደስ አለኝ። አሪፍ። እሺ የሆነ ጥያቄ አስታውስኩኝና ከለቀለስ ታምራስ የሆነ ኦስካር ቪዲዮ ላይ አንድ ጥያቄ ነበርና እሱን በመጨረሻ እንነሳለን። ከቲክቶክም ከዩቲዩብ ኦር ደግሞ ከሲኒማ ፊልሞችም ሊሆን ይችላል ኦር ደግሞ ከሚዲያ ውጪ ከሆነ ሰው ክራሽ አለሽ? ክራሽ አለሽ? አዎ አለኝ። ማወቅ ይቻላል? አይቻልም። ፕራይቬት ነው እንግዲህ አይነገርም። ፕራይቬት ነው። እሺ እንግዲህ ቤተሰቦቼ ከቃል ጋር እና ከኢዛና ጋር አሪፍ ነበር። ኢዛና ጥሎን ሂዷል። እንግዲህ ምንም ማድረግ አንችልም። እስኪ ለቤተሰቦቼ የሆነ ነገር ባያቸውና እንግዲህ የዛሬ ውሏችን እናጣስ። በጣም ነው የምንወዳችሁ። እናመሰግናለን። እስካሁን ድረስ ላያችሁት ቪዲዮአችንን ሰብስክራይብ አድርጉት። ጥሩ ልጅ ነው። ጥሩ ስራ ይዞላችሁ ይመጣል እና አበረታቱት። ድጋማው መልካም ብሎ ሰብስክራይብ እያደረጋችሁ ሮማንስ ያከፉ ሰው ነኝ። ሰብስክራይብ አድርጉት ግን ችግር የለውም። በጣም ነው የማመሰግነው። አንተ ጥሩ ሰው ነህ። ቴንክ ዩ። እናመሰግናለን። ሰብስክራይብ ያደረጋችሁ ጋይስ